አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማለት ነው ሩታ እኔ እንደኔ ሩታ ዛሬ ጥፋተኛ ነው። ምክንያቱም ይሄ ልጅ ወንድሟም ሆነ አልሆነ እረፍት አይሰጣትም። ለሷ የሆነ ነገር ነው የሚወሰውሳት። እሷ አብሯት ከሆነ በቃ መሻኪል ነው የምትፈጥረው። መሻኪል ማለት ነው እና ያኔ ወደ ውጭ ምትሄድም ከሆነ እዚህም ደግሞ የምታስተካክለው ነገር ካላስተ የምታስተካክል ድረስ ብቻዋን ሆና የሆነ እንትን ማለት ነበረበት። ሌላ ሰው መጨመር ከፈለገ ሌላ ሰው እንጂ ይሄ ወንድም ነኝ ተብዬው በጣም መሻክል ፈጣሪ ነው እና ዛሬ ሩታ እኔ ብዙም እንትን አላለችኝም። አብርሽ ያጠፋል፣ ግን ቢያጠፋም ደግሞ ያኔ ተረጋጋ፣ እኔ ፈታዋለሁ፣ የራሴን ጉዳይ እኔ ያደርገዋለሁ ምናምን ብላ እሱን ላለማስገባት መሞከር ነበረባት፣ ወንድሟን ማለት ነው። ግን አባባሰው፣ እሷ ተጨመረችበት። እሷ ደግሞ ያው ውስጧ ውስጥ እንትን ስላለ ልክ ስላለ እሷ በፊት እሱ አብርሽ እያለ በፊት ሄርሜላን እያመጣ እያሳደረ እና ቤላን ምናምን ሲጫወቱበት አልነበር ይሄን ቤት እሷ ለብቻዋ እዛ ተከራይታ። አሁን ደግሞ እሱ እንግዲህ እኮ ነው ብድር በምድር ነው የሚባለው እና አሁን ደግሞ እሱ ውጭ ሲወጣ እሷ ደግሞ ይሄን አብርሽ የማይወደውን ልጅ ስታመጣ በዛ በቃ አብርሽም ተናደደ ማለት ነው። እና ያኔ ቢሆናትም ባይሆናትም ነገሩን ብታረጋጋው ይሻላት ነበር። ለራሷ እረፍት ብትሰጥ። ለምሳሌ አሁን ይሄ የሚወተውታት ሌላ ነው፣ ይሄ ምናምን እያለ አብርሽን ይሳደባል። ምንም ችግር የለውም ይሳደባል። ወደ ውጭ ሀገር ምናምን እያለ ደግሞ እየወተወተ ነገር የሚያጠማዝዝባት እሱ። ከዚህ ሁሉ እስኪ እኔ ትንሽ ልረጋጋና ራስ በራሴ ልሰብ ብላ ነገሮችን ማረጋጋት ነበረባት። ይህን ወንድሟን ደግሞ በቃ ጣልቃ አትግባ፣ እኔ በራሴ ፈታዋለሁ፣ በምታግዘኝ ሰዓት እጠራሃለሁ ትመጣለህ ብላ ከዛ እሱን ልካ እንደገና ሌላ ሴት ብታመጣ ይሻላታል እንጂ ካጎኗ እንዲሆን። ይሄን እንኳን ያቃጥሎ ነው የሚገላት። ይሄ ወንድም ተብዬው አቃጥሎ ነው የሚገላት። ወይ ምላሱ 5 ደቂቃ እኮ ዝም አይልም፣ ወይ 5 ደቂቃ ሰከንድ ያህል ዝም አይልም። የሚሳደበው ስድብ ደግሞ አብርሽማ ነው ቅንጭላቱ እንትን ነው። ያ ልጅ እንደዛ ይሰድበዋል። አብርሽ ራሱ ልጁ ይሰድበዋል። ምንም መስሎ አይታየውም ማለት ነው። ድንጋይ ራስ ነው አብርሽ ራሱ ማለት ነው። እና በመጀመሪያ ራሱ ነው መንገድ የሰጠው ለሄርሜላ መንገድ የሰጠው እሱ ነው። ለዚህም ልጅ መንገድ የሰጠው ለሱ ነው ማለት ነው። እያንቀለቀለ ባይወስደው ማንም ድርሻ አይልባቸውም ነበር ከመካከላቸው ማለት ነው። ሁሉም እየራሱ ይሰራል ስራውን። ግን እሱ እያንቀዠቀዠ ሄርሜላ ዘንድ ወሰደው። በቃ ይሄ ሄርሜላ ቅንጭላቱን ብጥብጥ ልታደርገው ነው። አላስ ነገሩን አባብሶ ትርፍ አለ። ወይ ከገንዘቡ ተብሮ አይሆን፣ ወይ ከሩታ አይሆን፣ ወይ ከሄርሜላ አይሆን። ከሶስት ቦታ እኛኛ እያለ አብርሽ እየቃጅነ ይኖራል ማለት ነው። ከሶስት ቦታ ለሩታ እያለ ቤት ይገዛል፣ መኪና ይገዛል፣ ምን ይላል። ሩታን አላገኘም። ሄርሜላ ዘንድ ደግሞ ይሄድና እንደዚህ ይላል። አልሙሂም ከሄርሜላም ከብሩም ከሩታም ሳይሆን በቃ መሀል መንገድ እያዋለለ ነው። ወላሂ ማበዱ ነው አብርሽ ምንስ። እና ዛሬ ደግሞ እህቱ ማለት ነው ቡዜ፣ እኔ በጣም ትገርመኛለች ወላሂ። በቃ ይሆናል አይደለ? ሴት ሲባል እንዲህ ነው። ወንድሜ ነው እህቴ ነው የሚባል ነገር የለም። ስርዓት አለው፣ ስርዓት ማስያዝ ነው። እሷ አሁን ወንድሟን ነው እንትን ያቸው። ለምሳሌ ሩታ ጋር እያወራን ነው፣ ሩታን ምላትን ሁሉ እየሰማችኝ ነው ብላለች። እኔ እንደኔ ማለት ነው ሩታና ቡዜ ተመካክረዋል። ቢያንስ 1 ሳምንት ያክል ሄርሜላን ሳያገኝ ዶርም ተቀመጠ። በቃ አብርሽ በስርዓት ወደ ቤት ይመለሳል ብለው ቃል ገብቷል መሰለኝ። ያኔ ሊፈትኑት ነው መሰለኝ እንጂ ባይፈትኑት ቡዜ ባትፈትነው ኑሮ ሄደ ብላ ይቆጫት ነበረ። አባረረችው ብላ ይቆጫት ነበረ። ሁለተኛ ደግሞ ያኔ ቃል ገብቶላት ነው መሰለኝ ያመጣ። ለቡዜም ለሩታም ቃል ገብቶላቸዋል መሰለኝ። እኔ እወጣለሁ እሷ ቤቷ ትግባ ብለው ቃል ገብቷል መሰለኝ። አጅሬ በቃሉ ስለማይገኝ ነው እንጂ። እና ቡዜ ራሱ ወንድ ልጅ ከሆነ ቆፍጠን ሊበልና ይቀመጥ፣ ይውጣ፣ አንድ ቦታ ሰተር ብሎ ይቀመጥ። አለ ሄርሜላ ይቀመጥም እንደ እያለች አቤላን ዛሬ ስጮህበት ነበረ። አቤላ ደግሞ አብርሽ ሄርሜላ ጋር ሲሆን ሄርሜላ ላይ ያጨበጭባል።
አብርሽ ደግሞ የልጁና የሩታ ነገር ደግሞ ሲያየው ደግሞ የሆነ ነገር ያደርገዋል። አልሙሂም ከዚህ ሁሉ እኔ ደስ ያለችኝ ቡዜ ናት። የሆነ የተመካከሩት ነገር አላቸው ሩታና ቡዜ ማለት ነው። እስኪ ሄርሜላ ጋር ሳይገናኝ ቢያንስ ሳምንት ተቀመጠን መልሰዋለን ብለው ቃል ገብተው ነው መሰለኝ በሳቸው ማለት ነው ቡዜና ሩታ እና እንደዛ ሲሆን ምንም እንትን አላላትም፣ ያኔ አልደነገጠችም። ምክንያቱም ነገ ልጅ አላት። ነገ ልጁ አንድ ነገር ብትሆን ልክ የሩታ እጣ ቢደርስባት ወይ ደግሞ እህቷ አለች ያቺ ሀይሚ ያለች ደግሞ እሷ አለ አይደል ሴት የሆነ ሰው እንደ ሩታ ይረዳል ማለት ነው። ሩታ የፈለገ መጥፎ ብትሆን የፈለገ ቢሆን በአሁኑ ሰዓት የእሷን መጥፎነት አይደለም የሚታየው የአብርሽ መክዳት በብር እንደሚያታልላት በገንዘብ እንደሚያታልላት በገንዘብ አፋን አዘጋታለሁ እኔ እንደፈለኩ ሮጣለሁ ነው። ጉቦን ነገር እኮ ልጅ አሳዳጊ ናት ብሏል። በብር አፋን አዘግቶ ልጁን ሊያሳድግ ሄርሜላ ዘንድ ደግሞ ሄዶ እየሮጠ ሊላጣጥ ነበረ። ሩታ ደግሞ የምትቀመስ አይደለችም። ያኔ አንድ እርምጃውን ትቃወማለች፣ አንድ እርምጃውን ማለት ነው። ለምትናገረው ሰው ትናገራለች። አሁን ቡዜ ምንድን ያለችው በአጠቃላይ እየፈለገችው ታረግ አብርሽና ሄርሜላ አንድ ላይ እንዲሆኑ አትፈልግም ሩታ የፈለገ ነገር ቢሆን ብላለችና የቡዜ በጣም ነው ደስ ያለኝ ቡዜ ማለት ነው። እና ደግሞ ዛሬ ሩታ በጣም አጥፍተሻል። ዛሬ እንኳን ወንድምሽን እንትን ማለት ነው እደብ ማለት ነበረብሽ። ያኔ ስርዓት ያዛተ ያኔ ክፉ ነገር አይውጣ እሱ ክፉ ሆነና አንተ ክፉ ነገር አይውጣ ማለት ነበረብሽ። ዝም ብለሽ አፉን ሲከፍት ዝም ባትዩ። ይሄ ልጅ ምን እንደሆነ አላውቅም፣ እኔ ደስ አይለኝም። በቃ አምስት ሰከንድ እኮ ዝም አይልም። ድድድድድድድ ዝም ብሎ የሆነ መጥፎ ነገር ነው የሚናገር። የሚሳደበው ስድብ ምን የሚለው ስድብ የመጨረሻ ሲያስጠላ ማለት ነው። እና አንዳንድ ጊዜ እነሱ ጎዱን ብለን እኛ ደግሞ አጠፋ መመለስ እንችላለን፣ ግን በዚህ በኩል ሳይሆን ያኔ ተረጋግቶ በሌላ አሁን ለምሳሌ ሩታ አብርሽ ሄርሜላ ዘንድ ሄዳ አይደለ? እሷ ደግሞ ከዛ ቤት መውጣት አለበት። ምን ይሰራላታል? የሱን ፎቶ እንዲመስል እያየች እንዴት ትምሳል ነው የሚሉት። አይዋል እንደዛ እያየች ከምትቀም ምን ይሰራላታል? ሄዳ የራሷን ተከራይታ እኮ መቀመጥ ትችላለች እንደፈለገች ማለት ነው። እንጂ እዛ ውስጥ የገባችው እኮ አብርሽን ብላ ነው እንጂ ቤቷን ብላ አይደለም። ቤት እኮ በፊት ነበረ እና በፊቱ ቤቷ ተር ነበር። እዚህ ግን የመጣችው አብርሽ ያው አብርሌው ሲሆን ይመለሳል በሚል ነው፣ ይስተካከላል በሚል ነው የመጣችው ማለት ነው። አብርሽ ደግሞ እሺ እስተካከላለሁ ችግር የለውም ብሎ መጥቶ እሷን ቤት አስቀምጦ እዛ ዘንድ ሄደ። አሁን እንትና የሚያሳብዳት ይሄ ነው። ይሄ ቡዜን የሚያናድዳት ይሄ ነው። እንዴት ይሄዳል? ሩጦ እሷ ዘንድ ይሄዳል። ከሰው ውጭ መኖር አይችልም ወይ? ያኔ ቆፍጠን ያለ ወንድ አይሆንም ወይ? ምን አሯሯጠው ምን አልከሰከሰው ነው የምትለው እሷ ራሱ ቡዜ ማለት ነው። እና ውዶችዬ የዛሬው ቪዲዮ በጣም ቡዜ በጣም እንትን ብላኛለች። በቃ ወይኔ እህት በጣም አስቸጋሪ እኮ ነው። አንዳንድ መጥፎ ላይ ሰው ሲከለባችሁ ከቤተሰብ ምን ታደርጉታላችሁ? በነገራችን ላይ ህዳ ቡዜም እንደ ኤፍሬም አብርሽ ጋር ነው የምትጠጋው። ቆይታ ያኛላችሁ ቆየት ብላ ሄርሜላን ነው የምታጋባው። ሄርሜላን ታጋባዋለች። ምክንያቱም ሲያቅታት ማለት ነው። በቃ ጀል ብሎ ሲያቅታት ኤፍሬም አሁን ምን አለው እምቢ አለ። አልስተካከልለታል አይደል? ወንድሙ አልስተካከለም ሲል በመሃል ምንድን ያለው በቃ እኔ ትስተካከላለህ ብዬ አስቤ ነበር፣ አልተስተካከልክም፣ በቃ እንደፈለክ ብሎ ታረቁ። ቡዜም አሁን ነገ እንደዛ ነው አለችው እምቢ ሲላት በቃ ፈለክበት አለ። ብትፈልግ ሄርሜላን አግባ፣ ባትፈልግ የራሱ ጉዳይ ብላ ትተዋለች። እሷም ትተዋለች ማለት ነው እንዲፈለግ ሆነ ብላ። ከዛ ራሷ ትድረዋለች ሄርሜላን ራሷ ትድረዋለች። ምክንያቱም ሲያቅታችሁ በመጨረሻ ምንድን ነው የሚባለው? በቃ ደስ ያለህን አርግ ነው የሚባለው እኮ ልጅ ሲመክሩት እምቢ ሲሉ ምንም ሳላጉት ደስ ያለህን አርግ፣ መከራው መከራ ይምከረው ይባል የለ። በቃ ደስ ያለህን አርግ፣ ያዋጣኛል ካልክ ራስህን የፈለከውን አርግ ብሎ ይለቁታል። ሲፈልገውን ያደርጋል የዛን ጊዜ እና ቡዜም ደግሞ ያው አንድ ሁለት ቀን አይታ እንደ ፍሬም ትለቀዋለች ማለት ነው። ልጅ አብርሽ እንደፈለኩን ትለዋለች።
እና ውዶችዬ የዛሬ ቪዲዮ ይሄን ይመስላል። እስኪ ላይክ ሼር እያደረጋችሁ አበረታት። የወላሂ ስራ በዝቶብኝ ነው ብርድ ሆኖ ነው ጥፍት ያልኩት ማለት ነው። ሞባይሌን ራሱ አላየውም።